አዎ በኢየሱስ ስም የኔ በስመ አብ ወወልድ ወመንፈስ ቅዱስ አባ ኢንተርቪውልኝ ተዋኔን ተውልኝ አብጣሙ አንበሳ አይ ላቭ ዩ የኔ ጌታ አይ ላቭ ዩ የኔ ጌታ። አቤት 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 ሀብትዬ ጋይስ ከመሆንሽ እኔ ግን ምን አባት ላድርግ? ስትገባ ላየውክ ምንድን ነው ያደረኩት? ደብሊው ሀብታሙ ይኸውልህ ጥቁር ለብሼ እኮ ነው ቁጭ አልኩት። ጥቁር ለብሼ ነው ቁጭ አልኩት። አቤት ደወልኩባችሁ መሰለኝ። ሳስ ይቅርታ አባ ጋር ደወልኩባችሁ መሰለኝ። ገና ዋዚሮ አደግሞም ችግር የለም። ኧረ ተው እኔ ተው ብያለሁ። አቡዬ እንዴት አቡሻዬ እናንተ ምን ብያችሁ ነበር? እግዚአብሔር ሳያዘጋጃል አላልኳችሁ? አባና እማ እቤት ይምጡ፣ ከመጡም አይውጡ አላልኩ? ሀብትሽ ለሽንት እንዳትወጣ፣ ለሽንት ራሱ እንዳትወጣ ከዚህ ቤት ለሽንት እንዳትወጣ። የእኔ ጌታ አቤት መከራቸው በዛ እነዚህ ልጆች። አቤት እንዴት ነው ቁጭ ብዬ የማወራህ? አንተንስ እንዴት ነው ቁጭ ብዬ የማወራህ? የእኔ ጌታ አቤት ላናሸንፍ የማይሆነው ሆነ። ጋይስ አበባ ዶናት ዶናት አበባ ምናምን ነገር ሌትስ ጎ አቤት አብትዬ የሆነ ነገር ታይቶኝ ነበር ታውቃለህ? አብትዬ የኔ ኩሪ እግዚአብሔር የማታ እንጀራ ይስጥህ፣ ሳታስበው ከች ይበልልህ። አሜን በል የኔ ጌታ። ዋዚሮ ነው።